የእህቴ የናፍቆት ደብዳቤ። ውዷ እህቴ፣ ይህን ደብዳቤ የምጽፈው በወረቀት ላይ አይደለም፣ በልቤ ገጽ ላይ ነው። ቀለሙ ጥቁር አይደለም፣ የናፍቆት እንባ ነው። ቃላቱም ከአእምሮዬ አይደሉም፣ ለዘመናት በልቤ ከሚጮሁ ትዝታዎች የተወለዱ ናቸው። የልጅነታችንን ቀናት ሳስታውስ ጊዜ እንደ ነፋስ ተመልሶ ይመጣል። በአንድ ሳህን የተካፈልነው ምግብ፣ በአንድ መኝታ የተካፈልነው ህልም፣ በአንድ ጨረቃ ስር የተሳሳቅነው ሳቅ። ዛሬ ሁሉም የሩቅ ዜማ ሆኖ በልቤ ውስጥ ይንጠባጠባል። ቤታችን አሁንም አለ፣ ደጁም አልተለወጠም። ግን ያንቺ ድምጽ የለም፣ ያንቺ ሳቅ የለም። እህቴ ብሎ የሚጠራኝ ያ የፍቅር ድምጽ የለም። ሰዎች ጊዜ ሁሉን ይፈውሳል ይላሉ፣ ግን ማን በነገራቸው የእህት ናፍቆት በጊዜ እንደማይለካ። ዓመታት ቢሄዱም ፍቅሯ በልብ እንደሚኖር ሳይጠፋ ሳይረሳ። ሰዎች ወዳጆች ያገኛሉ፣ ጓደኞችም ይቀያየራሉ። መንገድ ሲለወጥ ግን አብረው የሚጓዙትም ይለወጣሉ። እህት ግን የማትተካ ናት። በደም ብቻ ሳይሆን በነፍስ የተጻፈች ግንኙነት ናት። እህቴ፣ ርቀት ሰዎችን ሊለያይ ይችላል፣ ግን የልብ ትስስርን ሊበጥስ አይችልም። በናፍቆት ውስጥ እንኳን ፍቅርሽ ከኔ ያራቀም። ውዷ እህቴ፣ አንዳንድ ሰዎች በህይወታችን ውስጥ እንደ ጉዞ ይመጣሉ፣ መተውም ያልፋሉ። አንቺ ግን መድረሻዬ ሆንሽ። በልቤ ውስጥ የምኖርበት ሙቀት ሆነሽ ቀረሽ። ዛሬም እንደ ትላንት፣ ነገም እንደ ዛሬ ዘላለማዊ ነው በልቤ ውስጥ ቦታሽ። ብዙ ጊዜ ስልኬን አነሳለሁ፣ ስምሽን እመለከታለሁ፣ ከዚያም በዝምታ መልሰዋለሁ። ምክንያቱም ልብ የሚፈልገውን ሁሉ ህይወት ሁልጊዜ አትሰጥም እላለሁ። ግን አንድ ነገር አውቃለሁ፣ በዚህ ሰፊ ዓለም ላይ ምንም ቢለወጥ፣ ምንም ቢጠፋ፣ ሁሉም ቢቀርም እህቴ የምትለው ቃል በልቤ ውስጥ ፈጽሞ አትደበዝዝም። ምናልባት ይህን ደብዳቤ ታነቢው ይሆናል፣ ምናልባትም ፈጽሞ አታነቢውም። ግን የጻፍኩት እንድታነቢው ብቻ አይደለም፣ ልቤ እንዲያርፍ ነው። እህቴ፣ ይህ ደብዳቤ መጨረሻ የለውም፣ ምክንያቱም ያንቺ ፍቅር በነጥብ አያበቃም። መተንፈስ እስከማቆም ድረስ በጸሎቴ ውስጥ ትኖሪያለሽ። እስከ መጨረሻው ቀን የልቤ ግማሽ ሆነሽ ትቀሪያለሽ። ውዷ እህቴ፣ የማረሳሽ፣ የማይደበዝዝ ትዝታዬ፣ የማያልቅ ናፍቆቴ፣ ለዘላለም ወድሻለሁ።